ሰላም እንዴት ናችሁ? ዛሬ ደግሞ ከአለቃ ገብረሃና ከቀልድ እስከ ቁም ነገር አዋቂነት ያለውን ታሪክ ይዤላችሁ መጥቻለሁ። ይሄ ቢኒ ቲዩብ ነው። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለ ኢትዮጵያ ስነ ጽሑፍና የነገር አዋቂ አለቃ ገብረሃና ገብረ ማርያም ከ1814 እስከ 1898 ዓመተ ምህረት የሚተርከው ታሪክ እኚህ ሰው በረጅም ዘመን የቃለ ትውፊት ምክንያት እንደ ተረት ይቆጠር እንጂ በእርግጥም በምድር ላይ የኖሩ ታላቅ ሰው እንደነበሩ ታሪክ ያስረዳል። ዲያቆን ዳንኤል ክብረትም በመጽሐፋቸው እንደገለጹት አለቃ ገብረሃና በ1814 ዓመተ ምህረት በደቡብ ጎንደር ፎገራ ወረዳ የተወለዱ ሲሆን አባታቸው መምህር ገብረ ማርያም ወይም ደስታ ተገኝ፣ እናታቸው ደግሞ ወይዘሮ ሳሊቱ ተክሌ ናቸው። ትምህርታቸውን በአካባቢያቸው ጀምረው በጎጃም ቅኔን፣ በጎንደር ደግሞ ዜማንና የትርጓሜ መጻሕፍትን ጠንቅቀው በመማር በተለይም በፍርድ አዋቂነታቸው ወደ ዳኝነት ዓለም ገብተዋል። በእውቀታቸውና በጨዋታ አዋቂነታቸው ወደ ቤተ መንግስት የገቡት አለቃ ከትንሽ ራስ አሊ ያልፈው አጼ ቴዎድሮስ ዘመንም አገልግለዋል። ሆኖም በቤተ መንግስት ውስጥ ሰዎችን በቀልድና በሽሙጥ በተለይ በብላታ አድጎን ወይም እድግ ወይም አህያ እያሉ በማስቀየማቸው ምክንያት ለክስ ይቀርቡ ነበር። ንጉሱም ምላስ ቀርቶ ታገሉ ብለው ፈርደውባቸው በትግል ከተሸነፉ በኋላ ትግል የአህያ ስራ እንጂ የሰው አይደለም በማለታቸው ንጉሱ ተቀይመው ወደ ትግራይ ጨለቆት ስላሴ በግዞት ላኳቸው። በኋላም ከአጼ ቴዎድሮስ ቁጣ ሽሽት ወደ ጣና ሐይቅ ገብተው ከባህታዊ ጻዕዳ ጋር በመሆን የአካል እንቅስቃሴ የታከለበትን ታዋቂውን የተክሌ አቋቋም ስልት ፈጥረዋል። በዘመነ አጼ ምኒልክ ወደ ሸዋ በመምጣት የንጉሱ አማካሪና የእንጦጦ ራጉኤል አለቃ ሆነው ተሹመዋል። በደቡብ ጎንደር ገዳም ሲያስተዳድሩ የገዳሙን ገንዘብ ለተበራቡ ወገኖች በማከፋፈላቸው ክስ ቢቀርብባቸውም ንጉስ ምኒልክ ይህ ያሸልማል እንጂ አያስቀጣም ብለው ነፃ አውጥተዋቸዋል። በዚህ ጊዜ ትዳር መስርተው ተክሌና ነፍታ የተባሉ ልጆችን ያፈሩ ሲሆን ልጃቸው አለቃ ተክሌም የአባታቸውን አዲስ የዝማሜና የአቋቋም ስልት በማስፋፋት በወሎ ንጉስ ሚካኤል ዘንድ ተወዳጅነትን አትርፈዋል። በአዲስ አበባ ቆይታቸው ግን ከመኳንንቱና ከእቴጌ ጣይቱ ጋር ባለመስማማታቸው አልፎ ተርፎም በጦር ጀግናው በደጃዝማች ባልቻ ላይ ሳይቀር በመቀለዳቸው ከፍተኛ ውጥረት ውስጥ ገብተው ነበር። እንደውም አንድ ወቅት የሞተ ወሬ አስወርተው የሰዎችን ስሜት ከፈተሹ በኋላ ከሰማይ ቤት ጠባቂው ለምኝ የመጣው ብለው በመቀለድ ሁሉንም አስደምመዋል። በመጨረሻም በመኳንንቱና በቤተ ክህነቱ መካከል በተፈጠረው የመሬት ይዞታ አለመግባባት ምክንያት አዲስ አበባ ለቀው ወደ ትውልድ ቦታቸው የተመለሱ ሲሆን በሕይወታቸው ማብቂያ ላይ የሰራዋቸውን ሁሉ ይቅር በሉኝ ብለው ንስሐ ገብተው በ1898 ዓመተ ምህረት በ84 ዓመታቸው አረፉ። አለቃ ገብረሃና ምንም እንኳን በስጋ ቢለዩም የነገር አዋቂነታቸውና የመልስ ምት የመስጠት ብቃታቸው በቃል ሲተላለፍ ኑሮ በኢትዮጵያ ስነ ጽሑፍና የቃላት ጨዋታ ትልቅ አስተዋጽኦ አበርክተዋል። ወይ ጎራዴ አሁን ገና ከቤቷ ገባች። አጼ ምኒልክ በአድዋ ጦርነት ትልቅ ጀብዱ ለፈጸሙት ደጃዝማች ባልቻን የሚወዱትን ጎራዴ ሲሸልሟቸው አለቃ ቀናተኞች በነበሩበት ስብሰባ ላይ እንደ ሲሉ ሸንቆጥ አደረጉ። ወይ ጎራዴ አሁን ገና ከቤቷ ገባች። መልሱ በአንድ በኩል ጎራዴው ለጀግናው መድረሱን ሲያመላክት፣ በሌላ በኩል ደግሞ ቀደም ሲል ለጎራዴው ተገቢ ያልሆነ ሰው እጅ ላይ እንደነበረ በመጠቆም ያለፈውን አስተዳደር ይተች ነበር። ከገነት የተመለሱት አለቃ ገብረሃና ከአዲስ አበባ መኳንንት ለመሸሽ ሞተዋል ብለው ወሬ አስወርተው ከተደበቁ በኋላ ድንገት ሲመለሱ አጼ ምኒልክ ጠርተዋቸው ሞታል ከተባለ በኋላ ከየት መጣ ብለው ይጠይቃሉ። አለቃም ወዳውኑ መለሱ ምኒልክ ሰማይ ቤት ጣይቱ የለች፣ ጠጅ የለ፣ ጮማ የለ፣ ባዶ ቤት ሆኖ ለጠባቂው ጉቦ ሰጥቼ ተመለስኩ። ይህ ቀልድ በንግስት ጣይቱ ላይ የነበራቸውን ጥላቻና የቤተ መንግስቱን ፍላጎት ወይም ጠጅና ጮማ በሰማያዊት ስፍራ አለመኖሩን በማመሳሰል
የተሰነዘረ እጅግ ፈጣንና መራር የፖለቲካ ቀልድ ነው። የሻማ ብርሃን አለቃ በቤተ ክርስቲያን ስለ ብርሃን ሲጠየቁ የፀሐይ ብርሃን ይበልጣል ወይስ የሻማ ብርሃን ተብለው ሲጠየቁ የሻማው ብርሃን ይበልጣል፣ ፀሐይ ከሰማይ ነው የምታበራው፣ ሻማ ግን ከመሬት ሆኖ ሰማይን ያበራል። ይህ በሰማያዊና በምድራዊ ሕይወት መካከል ያለውን ሃይማኖታዊ ትርጓሜ የሚሰጥ ቅኔያዊ ምላሽ ነው። እንደዚህ አይነት ታሪኮች እንደደርሷችሁ ቀጣይ እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። እንዲሁም ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።